የማይታመን እንዴት ነሽ? ደህና ነሽ ወይ? አንቺ እንዴት ነሽ? እሱማ ምንሻለሁ ብዬ አላሰብኩም። ኤደንን ምን ያህል ወዳት እንደነበር ለነገሩ አሁንም ወዳታለሁ። ኤደን ለኔ ምን ማለት እንደሆነች ቃላት አይገልጻት። እሷም ትወድ ነበር። ያሳዝናል። ታውቂያለሽ ግን መጀመሪያ ስንተዋወቅ ታውቃታለህ እንዴ? ኧረ አላውቃትም። እዚህ ታች እኮ ነው የምትሰራው። የት? እዚህ ታች ያለው ቪዲዮ ቤት። በእናትህ ትወስደኛለሽ? ኧረ ጣጣ የለውም። ለኔ ነው የምትነግረው? እኔ እኮ ሁሉንም ነገር አስታውሳለሁ። ምን ሆነሃል? ስለሷ ባወራሁ ቁጥር እኮ እሷን ያገኘ ያክል ስለሚሰማኝ ግባ የኖኬ ግባ ልጆች በሏል መተናል ራት አቀራርቡ እስቲ አባባ ሻውሩ ሰደደ አረ በዛ ላይ ስልክ መደወል አለብኝ አንተ ደግሞ ደህና ገብቻለሁ ለማለት አይደለም እንዴ ምን አስቸኮለ ቀስ ብለህ አርፈህ ራት በልተህ ሻወሩንም ስልኩንም ትደርስበታለህ አንድ የመጣ ጓደኛ አለኝ ለሱ መደወል ፈልጋለሁ እሺ እንካ ደውልለት ቁጭ በልና ደውልለት ልጆች ቶሎ በሉ ባካችሁ ራት አባቢ ባለቤት የለም እንዴ የለችም ወይ በል ገና መቼ አወኳቸው ሄኖኬ አንቺ በላት እያልኩ በሉ ባካችሁ ቶሎ በሉ ራት አቅርቡ እንጂ ምን እንደሚገርመኝ ታውቃለህ? መስኪን ሌላ ፊልም ፈልጋለሁ። ምን አይነት ፊልም? ምን አይነት ማለት የሚታይ አንቺ ጥሩ የምትይው እስኪ አንቺ ምንድነው የሚያስቅሽ? ጀራ ከሰሞኑ ማበዱ አይቀር። ቢኒ ቆይ ምንድነው እንደዚህ የሚያደርገው? አንቺ ደግሞ ነገር አታገኝ። እውነቴን እኮ ነው። እየከፈለ ፊልም ሊያይ ሳይሆን አንቺ ሊያይ ነው ማለት። አድቬንቸር ሆረር ሮማንስ ሆነሽ እኔ እና ታዲያ በጤናው ነው አንዴ ዘለል አንዴ ፈዘዝ አንዴ ሳቅ የሚለው? ወይ ምስኪን ካሁን በኋላ ግን ለሚወስደው ፊልም አላስከፍለው። ላያየው እየመጣ በቀን 4 ጊዜ ፊልም ይዞ ይሄዳል። ያይ ይሆናል በምን አወቅሽ? አሁን እኮ ይዞት የመጣውን ፊልም ነው ከቨሩን ቀይሬ የሰጠው እንጂ እና ይዞት ሄደ እንዳትይ ብቻ ራሱን እንኳን አያውቀው። የሱ ራስ አንቺ ብቻ ነሽ። ግን ያፌት ፊልሞቹ ወስደን ነበር የምታረጋቸው? ታያቸው ነበር ወይ ማለት ዴክ እንኳን መች ነበረኝ። ቲቪዋ ራሶችን የምታክል ብላክ ኤንድ ዋይት ነች። እሷ ራሱ ዝናብ ነው የምታስጠላው። እና ያን ሁሉ ፊልም ይዘህ ሄደ ምን ነበር የምታረገው?
እቅፍ አድርጌያቸው ተኛል። ኤደንን ያገኘው ያክል ነበር የሚሰማው። ደናውሹ ቦሌ ሄጄ ልጅ ለቀበለው አስቤ ነበር አልሞላልሻለኝ እንዴት ነው በቃ ገብቶ ኤዱስ አልገባችም ይሁን ደህና ነሽ ምን ነው ለምን ተከተለኛለህ? አይ እየተከተልኩሽ እኮ አይደለም። እሺ ምን ፈለክ? እሺ ይሄን ካሴት ለመመለስ ነው። ይሄ እኮ ሱቅ ነው የሚመለሰው። አዎ ግን ሱቁ ስለተዘጋ ነው። ኧረ አልተዘጋም። ይቅርታ። ቆይ ምን ሆነሃል? አይ ያፌት ይባላል። ኤደን ይቅርታ ላስደነግጥሽ ፈልጌ ሳይሆን አንድ ነገር ልነግርሽ ፈልጌ ነው። ምንድነው የምትነግረኝ? ይቅር በቃ ንገረኝ ግድ የለም ማለት እወድሻለሁ ብለሽ ለምን እራት አንበላ? ይቻላል። ቦታም ከኝ ይሻላል። ሄደን የመጣች ምነው ልጄ ምነው እንደዚህ ጥቁርቁር ብለሻል? መኪናው አልተስማማትሽም እንዴ? ማለሙ መኪና ለመስማማት ከመቼ ጀምሮ ነው ሰው የሚያደርገው? አይ እሱነታቸውን ነው ጠቁረሻል። ኧረ ምን ማለት ነው? ቆይ ለመሆኑ እንደው ምግብ ስትበያለሽ? ለነገሩ ትምህርትም ሲበዛ እኮ አፒታይት ይዘጋል።
ሄሎ አቤት የስ እንዴት ነህ ኦ ማይ ጋድ ዌልካም ቱ አዲስ መቼ ገባ ገና መግባቴ ነው አዲስ አበባን በአንድ እግሯ አቁማታል አሉ ኦ ማን አዲስ አበባ መች ሆኖ ትግራ ቆማ ታውቀና ነው እኔ በአንድ እግሯ ማቆማት ማን ትመጣለህ መቼ አሁን ያ እንዲያማል እንዴ ገና ገባው ያልኩ ኦ ማን ለካ የቤተሰብ ጣጣ አለብህ ለካ ወዳጄ ኧረ ምን ጣጣ አለ ስማ አንዲት ቆንጆ እዚህ ቤት ውስጥ አለች ከየት የመጣች ነች ማን እጋራ ልበልህና ልምጣ ምን ልታረግ ሲመስለኝ የፋዘር የአዲሱ ሚስቱ ልጅ ሳትሆን አትቀርም ኦ ማይ ጋድ ዝምድና የላችሁማ ኧረ እንኳንም አልተዛመድን አም ላኪ ማን እድለኛ ነኛ ምን አገኘ what do you mean ታስተዋውቀኛለህ ኧረ ፈጣሩ በሌ ነገ ሰው ይበለን ኦኬ ማን በጧት ደውላለሁ see you okay bye በቃ ተስፋ ቆረጥኩ ሁሉንም ነገር ትቼ ስራዬን ማለት ጀመርኩ ከዛ ከወጣው በኋላ አንድ በቡና ንግድ ላይ ተሰማራኩት ድርጅት ነበር እዛ በቃ ሙሉ ጊዜን ሰጥቼ መስራት ጀመርኩ እንዳጋጣሚ ሆኖ ከቤልጂየም የሚመጡ አንድ የውጭ ዜጎች ጋር ተዋወቅና ስለከፋ ቡና ብለን አወራን የሚገርምሽ ሀገራቸው ከገቡ በኋላ አዲስ ንግድ ከፍተው የኢትዮጵያን ቡና እንድልክላቸው አዘዙ አስመጭና ላኪ ሆነሃል ላላኪ ብትኝ ይሻላል አሁን በቃ ከፋ በሚል ስያሜ በመላ አውሮፓ እየታሸገ ቡና ይሰራጫል ኑሮ ጥሩ ነው ታታ ባዶ ነው ህይወት ያለ ሄደን ባዶ ነው ዘመኔን በሙሉ ስለሷ እያሰላሰልኩ ነው ታውቂያለሽ ከሷ ከተለያዩ በኋላ ከየትኛውም ሴት ጋር ግንኙነት መፍጠር አልቻልኩም ታዲያ እንደዚህ እየወደድካት ለምን ጥላት ሄድክ እሷ እኮ ነው ጥላኝ ሄደችው የት ሄደች ነው ልቤን አንጠለጠልከው ንገረኝ እንጂ ኤዲ ክፍለ ሀገር ስራ አግኝቻለሁ ማለት ህይወታችንን ለውጥ የሚችል ስራ ክፍለ ሀገር አግኝቻለሁ አልገባኝም እና ኤዲ አብረን እንድንሄድ ነው ማለት ቀለበትና ስርና እዛ ሰርተን እንለወጣለን ኤዲ ወጥተን እኮ ነው ኤዲ ከተዋደድን ከተግባባን ሰርተን እናድጋለን ምን አሰብሽት ሻኝ ብቻሽን ማጥቂ ሄድን አብረን እንጂ ወደ ቤት ሻኘኝ ቤት ድረስ ላድርስሽ እንጂ አይ ችግር የለውም እኔ ወርዳለሁ እሺ ምን አሰብሽ ሄዲ በቃ ነገ እናወራለን ይሻላል አዎ ታውቃለህ ምን እንደሚገርም የተለያያችሁበት ምክንያት ሁሉንም ነገር ስታውቂ እንዴት ይሄን ሳታውቂ ቀረሽ እንጃ እንደተለያያችሁ ነገረችኝ እጅግ በጣም አዘንኩ ከዛ ውጭ ምንም ማውቀው ነገር የለም አላለልኝም እህል ውሃ ነው የሚባለው በቃ እንደዛ ደህና አደሩ ኤደን ትኖራለች የለችም የት ሄዳ ይሆን ቶሎ ትመልሳለች የለችም አልኩ የለችም ማለት ነው የለች ውጭ ሄዳለች ከዛ በኋላ ግን ቻት አላውቅም
ስራ ቦታ በመጣም በመንገድ መሰራት ምክንያት ሱቁ እየፈረሰ ደረሰ። ተጋባው። እንደሸኘኋት ተለያይተን ቀረ። በእንዲህ አይነት ሁኔታ ከአዲስ አበባ ወጣሁ። እዛ በነበርኩበት ጊዜ አንድ ቀን ስለሷ ሳላስብ እያለውቅ አላገኘሃትም? ሃኒ አንቺን ሳገኝሽ የተሰማኝ ደስታ ወደር የለው። ምን ብቻሽ ሄሎ ተዋውቃት ባለቤቴ እሳቸው እናቷ ናቸው። ኤደን ግልጽ አልሆነልኝም። ምንድነው? ያፌት ኤደን አግብታለች። አዝናለሁ። ማመን ከባድ ነው። ምን አይነት እድለኛ ልጅ ነው እሷን ለማግኘት የታደለው። ያፌት እጅግ በጣም አዝናለሁ። ሃኒ ቢያንስ አይኗን እንዳያት ፈልጋለሁ። እባክሽ ልጅ ትማራለች። ትምህርት ቤት ሄዳ ልታገኛት ትችላለህ። የት ነው የምትማረው? ምን አይነት እድለኛ ሰው ነው። ወይዘሮ አሰለፈች ይብሉ እንጂ። አዩ የበላው ነው። ምን ነው ደህና አይደለም እንዴ? አይ ደህና ነኝ። ደክሞኛል። ገብቼ ልተኛ። ራትን ብላ እንጂ። አውሮፕላን ውስጥ የበላሁት ገና አልቀመሰ። የፈረንጅ ምግብ ተራራባ ገብቼ መንገዱም ያደክማል እኮ። ኢየሩሳሌም ሲሄዳችሁ የለም ትተኛላት። አልፍ በል። ደህና ነው። ደህና አይደል? ደህና አይደለም። ያ እስካሁን ድረስ አልተነሳውም እንዳትለኝ። አገሬ የመጣሁት እኮ በቂ ረፍት ለማድረግ። ረፍት ድሮ ቀረ። ይልቅ ተነስ እናውጣ። ቁርስ ከኔ ጋር ነው። ልጃዋት ከቸኮልክ ለምን አትሄድም? መቸኮልማ ቸኮላለሁ ወይዘሮ አሰለፈች። ብቻ ገና ከመግባቴ ባዶ ቤት ጥሎኝ ሄደ እንዳይለኝ ብዬ ነው። ሄኖኬ ኧረ ስራ አይደለም እንዴ የምትሄደው? ደግሞ የፈረንጅ ሀገር ልጅህን መረዳት ያቅተዋል ብለህ ነው? ሲነሳ እኔ እነግረዋለሁኝ። እንደምን አደርክ ሄኖኬ? ተነሳ? እንደምን አደርክ? በረታ ልጄ? ና ቁርስ አድርግ ና። ጓደኛዬ ለቁርስ ቀጥሮኝ ወደሱ እየሄድኩ ነበረ። አባቢ ትሸኛለህ? ምን ችግር አለ? ወይ ልጅ አባተር ፍድ ብሎበታል። ለምን ሄደን አታደርሰውም? ልጅ አባተር ትንሽ ራቅ ይላል። መኪና ተበላሸች እንዴ? እንዴ ወይዘሮ አሰለፈች ምን ሆና? ገና አዲስ እኮ ነች። እሺ እንደዛ ነው። ኤዱ ኤደኔ ኤደን ግድ የለም እኔ እግረ መንገዴን በዛው አንዴ አድርሼው ወደ ስራ ቤት። ኧረ ታደርሰው ኤደኔ። ጉሽ አንቺ ብታደርሺው አይሻልም?
ልጅ አባ ተረፍዶበታል። ደግሞ ከተማውን ዞር ዞር አድርገሽ አሳየው። ደህና እንግዳው የደኔ እባክሽ ትንሽ ቸኩላል ፈጠን በይለት እኔ ወደ ስራዬ ልሂድ በሉ ደህና ዋል እንግዲህ ሄኖኬ ደውልልኝ እሺ እንግዲህ ቦታውን የሰጠነው የሚስተካከል ነገር ደግሞ ካለ ይስተካከል። የሚስተካከል ነገር አለ። ምን ይስተካከል? ዋጋው ትንሽ እሱማ ያው የተነጋገርነው ነው የሚስተካከል አይደለም። ግድ የለም እኔ ገና ጀማሪ ነጋዴ ነኝ። ባይሆን እያየሁ ብጨምር ይሻላል። ለነገሩ ጥሩ ቦታ ነው። ሌላ የተሻለ ታሳይኛለህ? ይኖራል። ቁርስ በልተሽ አትይኝ? አይ ልትመለስ ከሆነ እንጠብቅ። ኖ አይ እሄዳለሁ። ቆያለሁ። አንቺ ከመቼው ቆንጆ ልጅ አገኘም? የዘንድሮ ልጆች መቼም አትታመኑ። አይ ቆንጆዬ ገዛኸኝ ይባላለሁ። ሄደን ዋው በጣም ቆንጆ ነሽ። አንቺን የመሰለች ውብ ከተፈጠረበት ቦታ መቼም ለኔም ቆንጆ የሚገኝልኛል። እሷ እኮ ዘመድ ሄደና መታታለውና አታል ያንተን ዘመዶች በሙሉ አውቃቸዋል። የእውነቴን እኮ ነው። ለምን አትሰማኝም? እኔ ጓደኛ ወይ እህት ካላት ማለት ነው። ይቅርታ እኔ ቆያለሁ። አንቺ ኖ ቁርስ አትበላማ አትሄድም? ይቅርታ ስራ ስለሆነ ነው። እሺ ኖ ካንቺ ጋር በጠዋቱ ሻይ መጠጣት ማለት ቀኑ ሙሉ ሳይበሉ ቢሉ እንኳን እንደጠገቡ ነው። ስማ እሷ ዘመድ ነች አልኩ አይደለም እንዴ? ዋት ዱ ዩ ሚን ማን? እና ከዘመድ ጋር ቁርስ አይበላም ያለው ማን ነው? ኖ ቆንጆዬ ፕሊዝ አታካብጂ። ውረጅ ይቅርታ እሱ ነገር ከያዘ እንዲህ ነው ድርቅ ማለት ነው። ስማ ገዛኝ በቃ ከዚያ አካባቢ ሌላ ጊዜ እናገኛታለን። አሁን በቃ ባንተ ቤት ነገሩን አረጋግተህ ሸኝሃት ማለት ነው። ምን ማለት ነው? እንግዳ ነች አይደል? እንዴት ነው ቁርስ አትበላ የምትሄድ? የፋዘር ምንድን ናት? ኦኬ ማታ የፋዘር አዲሷ ሚስት ልጅ አልከኝ። ፋይን ካንተ ጋር ዘመድ ናችሁ ማለት ነው። ቆንጆዬ ውረጅ የፋዘር ሚስት ነች አልኩ እኮ አንተ ተሰማኝ። ቆንጆዬ እንግዲህ ሻይ አልጠጣም ብለሽ ድርቅ ካልሽ እንግዲህ ምን ይደረጋል? ያው ሌላ ጊዜ እንገናኛለን። ባይ አንተ አባት ግን ምን አይነት ሰው ነው እባክህ? ኬት አገኛት? ምን ቢላት ይሆን ማን? በዚህ አይነት እስኪያረጁ ከተራሯጡ መሳካቱ አይቀርም በለኛ። ስማ አንተ ስለ አባቴ እኮ ነው ያወራኝ። ታዲያ እነሱ እየጨረሱብን እኛ ኬት እናምጣ ማን? ወንድሜ አዲስ አበባ ባህር ሆናለች። መርከበን ስትነዳ እየተጠነቀቅ መሆን አለበት። ታሊያ ይዛት ሰምጣለች ማን? አሁን ይሄ ምን ማለት ነው? ነው እየተፈላሰፍክ ነው? ኖ ቀጥታ መምከሬ ነው። በማንኛውም መንገድ ቢሆን ጥንቃቄ የሚያስፈልጋት ከተማ መሆኗን ላስረዳህ ነው። ኦ ማይ ጋድ ሉክ አት ዛት። ኦ ማይ ጋድ ሴቶቹን እንዲህ ቆንጆ እያደረገ ያፈላቸው ነገር ምንድነው? በል በያስ ደቂቃው እኮ እንዴት ያሉ ውቦች አሉ መሰለ። ኦ ማይ ጋድ እኛ ከሄድን በኋላ ግን ሴቶቹን እንዲህ ቆንጆ እያደረገ ያፈላቸው ምንድነው? በል ከመሄድን በፊት እነሱ ያማምራሉ። ከአሜሪካ ከተመለስክ በኋላ ግን አይንህን የደፈነው ዶላርና መኪናው ስለሆነ ነው። ኖ ማን ኖ አይኔ በፊትም ቢሆን ውበትን ለማየት አልሰነፈም ማን።
ኦ ማይ ጋድ! ግን ሲመስለኝ በፊት እኛ ከሜዳችን በፊት ግን የቻይና ጂንስ ሱሪ በገፍ አልገባም ነበር አትለኝም? ሄሎ ጠፋችሁብኝ እኮ። ልጄስ እንዴት ነው? ደህና ነው? ከተማውን እየጎበኘው ነው? አይ ደህና ጠንቀቅ እያላችሁ ነው ልጄ ጠፍት ብለሽ ቀረሽ። ይልቅ አንቺ ልትሄጂ ወደ ቤት ሰው ልጠይቅ ሰው ልቀበል ነው እንጂ የመጣሁት እኮ ቤት ልጠብቅ አይደለም። ዛሬን እዚህ አታድር? ቤቴስ መሄድ አለብኝ። ዛሬን እዚህ አድረሽ ነገ ትሄጃለሽ። በዛ ላይ የልጁን መምጣት ምክንያት በማድረግ ከቤት ውጭ ተጋብተናል። እንደዛ ከሆነማ ቶሎ ወደ ቤቱ ሰጂ። ልብሴን መቀየር አለ። መቼም እንደዚህ ሆኛ አልሄድም። ወይ አይሆንም። ደግብለው ነይ ቶሎ በይ። ሉክ ተመልከት የህዝቡን ብዛት እና አዲስ አበባ ደማቅ አይደለችም ልትማ? ሃይ ሃይ እንዴት ነህ? ሰላም ደህና ነው? ሰላም ሃይ ሰላም ምን ብለው ነው የሚሰራው? ጨብጥ የሚስምን ሳም ኦኬ በእኔን ቤት ያደርሰኝ። ገና ዋናው ሰዓት ዋናው ትዕይንት ሲመጣ ሃይ ሃይለስ እንዴት ነህ? ስዌሬ አባቤን ቤት ቀጥሬያለሁ። መሄድ አለብኝ። ኖ ደግሞ እዚህ የመጣሁት እኮ ቤተሰቤን ልጠይቅ እንጂ አዲስ አበባን ከዋክብት ላደንቅ አይደል። አይ ስዌር ቱ ጋድ እውነቴን ነው የምልህ። አንዴ እስክትለምዳቸው እኮ ከዛ በኋላ ሱስ ይዞ ታርፈዋል። ማን አለ ኧረ እዚሁ ነው የትም አልሄድም። ይኸው እንደውም መጣልሽ። ይኸው መጣልሽ። አናግረው። እሺ እንካ እህት ትፈልጋለች ከእንግሊዝ። ሃሎ እንዴት ነሽ? ደህና ነኝ። እንዴት ነሽ? በጣም ታዲያ በጊዜ እንድንመለስ ብንሄድ አይሻልም? ኧረ ሁሉም ሰላም ነው? እሺ ምን እባክሽ የተሻለ ነገር እና ምን አድርግ ነው የምትይኝ? የገባሽ አልመሰለኝም። ወጣት ናት፣ በጣም ወጣት። ምናልባት እኔ በእድሜ ሳልበልጣት አልቀርም። እንዴ ወይ እኮ አውርቶ አልጨረሰ ይሆናል። የለም ካርድ ጨርሻለሁ በኋላ መልሼ እደውላለሁ ስትል ነበረ። ምን ልትወልጅ አባተ? ቶሎና ልለው ነው። አይ እንግዲህ አሁን ሄጄ ብጠራው ይሻላል። እንዴት ወይዘሮ አይሆንም። አይደለም እኔ ጠርቼው ልምጣ። እሺ ምን ማለትሽ ነው? ትልቅ ሰው እኮ ነው። እና ብለሽ አባትን ምክር ትኛለሽ እንዴ? የእናታችን ሀብት እንደሆነ ሁለታችንም እኮ ጥለነው ሄድናል። እና አሁን ሲያገባ ነው የእናታችን ሀብት የታየ እንዴ? ማለት
ኦኬ ከእናታችን ጋር ለፍተው ያፈሩት ሀብት እንደሆነ እናታችን እኮ በህይወት የለችም። እኛም ባዶ ቤት ውስጥ ጥለነው ሄደናል አይደለም እንዴ? እናታችን ከሞተች 10 ዓመት አልፏታል። ተውና ህፃን ልጅ ሆነች እንደሆነስ እነሱ ከተዋደዱ ከተፋቀሩ ለምን አይጋቡ? ይጋቡ። በእኔ ይሄ ነገር አይመለከተኝም። አሁን እነሱ እየጠበቁኝ ነው። ቻው ቻው። መጣ ገዳዬ 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 አራዳ መልካም ነው አራዳ መልካም ነው ስጋ በልቶ ጠጅ አራዳ መልካም ነው ጮማ በልቶ ጠጅ ትንሽ የሚያስፈራው ገዳዬ ገዳዬ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is switched off. ገዳዬ ገዳዬ ናረዘ መዴዋ አራዳ አራዳ ዛሬ ተገናኘን አራዳ አራዳ ዛሬ ተገናኘን ጮማ እየቆረጠ በውስጤ የዋየ ጮማ እየቆረጠ በውስጤ የዋየ አራዳ ነው እሱ ያስታውቃል ግርማው አራዳ ነው እሱ ያስታውቃል ግርማው 150 ነው ከኪሱ የሚወጣው ገዳዬ ገዳዬ አረ ዘመድዬ አቤት ማማራችሁ ይድመቅ ትዳራችሁ አቤት ማማራችሁ ይድመቅ ትዳራችሁ ሶስተኛውን ደግሞ ለመውለድ ያብቃችሁ ሶስተኛውን ሙሰደ ለመውለድ ያብቃችሁ ዘመዴ 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 ገዳዬ ገዳዬ አረ ዘመዴ 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 ከዘመኑ ወጣ ሽማግሌው ይሻል ከዘመኑ ወጣ ሽማግሌው ይሻል በጊዜ አዘግቶ ግፋ ሲል ያመሻል በጊዜ አዘግቶ ግፋ ሲል ያመሻል አባባ አባባ በ70 ዓመታቸው ጸሎት በማድረሻ ቆሙን በመድፊያቸው ካልታገርኩ ይላሉ ከልጅ ልጆቻቸው ካልታገርኩ ይላሉ ከልጅ ልጆቻቸው ገዳዬ ገዳዬ እንደዚህ ነው እንጂ ከሆነ ነገሩ በትዳር ተሳሰው አንድ ላይ ሲኖሩ ትዳሩ ማማሩ ፍሬው ማማሩ ትዳሩ ማማሩ ፍሬው ማማሩ ገዳዬ ገዳዬ አራዳ አራዳ
ሃሎ ትላንትና ማታ እኮ ደውለው ስልክሽ እምቢ አለኝ። ምን ሆነ ነው? ውይ ያፌት ባትሪ ጨርሶ እኮ ነው። አገኘሃት? እንዴት ሆነ? አላገኘኋትም እባክሽ። ምን አለ ብትረጂኝ? እኔ ትምህርት የሌላት እንዳይሆን እስኪ ዛሬ ሞክርና ካልሆነ ቤቷ ሄጄ አገኛትና አገናኛቸው። ስልክ የላትም እንዴ? ነበራት ግን ሳትቀይረው አትቀር። ብዙ ጊዜ ደውዬ ላገኛት አልቻልኩም። ግድ የለም እቤቷ ሄጄ የምትገኝበትን አድራሻ ይዤልህ እመጣለሁ። አደራ በእናትሽ። ችግር የለም። እሺ Hey man. Okay. ከከተማ ውጭ ያለውን ደስታ እናጣጥም ማን? እኔ መቼ ከተማውን ጨረስኩት ነው ወዳጄ። እንግዲህ እኔ ዋናውና ቦታዎቹን አሳይቼ ስለመለስ አንተ ትከተለዋለህ። ብዙ ቆያለሁ ብለህ ነው? አብሬ ሳልመለስ አልቀርም። ምን ተፈጠረ? አይ ምንም። What do you mean man? ቢያንስ 3 ወር እንደምትቆይ ነግረኸኝ ነበር። በጣም በቃ በመቶ ነው። እሺ ለያናላቸው ቁጥር ይሰጣቸው። እሺ መጣ። እሺ Oh, thank you. Okay. Not all that. He's my friend. What's the name? So, come touch. Keep quiet, man. በጸጥታ ተከተለኛል። እንዴ መጠይቃችን ማለት ኖ ባዶ መንገድ ላይ ሁሉ ጥዬ ልሄድ ይችላል። እሺ ስልኩስ? ኦኬ ሄሎ ታዲያስ እንዴ ጠፋብኝ እኮ። ከጓደኛዬ ጋር ከአዲስ አበባ ወጣ ብዬ ነው። ደህና ብቻ ለማንኛውም ጠንቀቅ ያላችሁ። ታውቃለህ ግን ከተሞቻችንና እድገታቸው እንደማይመጣጠኑ ደግሞ ብለህ የስነ ህዝብ ተመራማሪ
አዲስ አበባ ስለ ዙኬታ መጣብኝ ደግሞ ስለ ሰውዬ አርፈ ሴቶችን ብትንከባከብ ይሻላል። ግን ደህና ነሽ ሄድ? በጣም ነፍቅ ብለሽ ነበር። ታውቂያለሽ ከተለያየንበት ጊዜ ጀምሮ ለአንዲት ደቂቃ እንኳን ከልቤ ወጥተሽ አታውቂም። እኔ አውቃለሁ ይገባኛል። ሁሉም ነገር ሰምቻለሁ። ምን አይነት እድለኛ ልጅ እንደሆነ ልነግረው ብችል ምን ያህል ደስ ባለ። የእውነት አንቺን በማግባቱ ሊደሰት ይገባዋል። ሄሎ አቤት ያምሽሽ ብዬ እኮ ነው። እየመጣሁ ነው። እሺ ምን አይነት እድለኛ ልጅ ነው ኤዲ። ምንም ነገር አልፈልግም። ብቻ አልፎ አልፎ ብንገናኝ ደስ ይለኛል። ማለቴ እንደው ሻይ ቡና ለማለት ያክል። ስራ እኮ ነው። ይልቅ ጊዜሽን ከማንም ጋር እየተንዘላዘልሽ ከምታጠፊ እወቂበት። ያቶ ብሩ ልጅ አታያትም? ከውጭ የመጣ ሰው አግብታ አንድ አሜሪካ አንድ አውሮፓ ነው ኑሯ። ምን እዚህ እውነትሽን ነው? ማንን አገባች ነው? መርካቶ ሱቅ አለው አሉ። ጠዋት በሄደችበት መኪና ቀን አትመለስበት። እንኳን ለራሷ ለቤተሰቦቿ አሳለፈች። እድል እኮ ነው። ሁለት ያለሽ እሺ። ትንሿማ እዛ አረብ ሀገር ሄዳ ድምጿን ልም ብሎ ጠፍቷል። ለነገሩ እኮ ለቁንጅናው ደግሞ እሷ ነበረች የምትበልጥ ነበረ። ምን ያደርጋታል? እድል በዚህ በከፋ ዘመን ማህበታ እንድትወጥብኝ አልፈልግም። እስቲ ተይኝ በእናትሽማ። ግን ያውልሽ እኔ እንደዚህ ሆኜ የቀረው ጅል ስለነበርኩ ነው። ታዲያ አንቺ ጅልነት በእኔ ብልጥነት ታካክሽ ነው? እንጂ ስራ የለም እንዴ? አዎ ቤቱ ፈርሷል። ወይኔ በሞትኩት። ታዲያ ሌላ ቦታ ጀምራለሁ። መቼ? ከሰሞኑ። እንደው ልጄ ቆንጆ ነሽ፣ እግዚአብሔር አልበደለሽ። ምን አለ ደህና ሰው አግብተሽ ስብስብ ብለሽ ብትቀመጪ። ያፌትን ፈልጌ ነበር። ያፌት ቤት ለቋል። የት ሄደ? ወደ ክፍለ ሀገር ለስራ ሄደ። ያው እንግዲህ ሰላም ሰብሳቢ ፈልጋለሁ ብለኝ ነበር። እሷ ነች? አዎ እሷ ነች። ታዲያ
ወዴት ነው የምትሄጂው? ወደ ቤቴ እየሄድኩ። ታዲያ እኔ ግቢ ላድርስሽ። ኧረ አይቸገርም። ምን ችግር አለ? ችግሩን ዕቃ አሁን አልሄድም ብለሽ ጊዜ ስናበላሽ ነው። እግረ መንገዴ ነው ግቢ። ወደዚሁ ነው አይደለም ሰፈሪ? አዎ በዚሁ። ደህና መጣሽ? እንዴት ነው? መክሰስ አላሰኘሽም? እንቁላል ጥብስልሽ? ማን ነው እድዬ? እኔም አላውቀው። እንዴ ከመኪናው እየወረድሽ አታውቂውም? እንዴ ባውቀው ምን አስደበቀኝማ? እና ከማንም መንገደኛ ጋር ነው እንዴ ታዲያ? እማዬ እንዳንቺ እኮ ጅሎኝ እንዳልቀር እንደሱ አላልሽ? እና ታዲያ አላውቀውም ይባላል? በይኔ እኔ ከተፈጠርኩ እንደዚህ እንዳንቺ ውበት የፈሰሰበት አይቻልም። እውነቴን ነው የምልሽ። እባክሽ ብቻ ቸኮልክ አትበይኝ፣ ልጅ ሆንክ አትበይኝ እንጂ የጋብቻችን ጊዜ ራቀብኝ። እውነቴን ነው የምልሽ። ዓመት የራቀ ነው የመሰለኝ እና እባክሽ ነደኔ እባክሽ እንጋባ። መቼም አብሮነታችን ዘለቄታዊ እንዲኖረው ትንሽ እንተዋወቅ፣ እንጠናና እንግባባ ብዬ እኮ ነው። ከዚህ በላይ ምን ያስፈልጋል? በቃ አባተ እባላለሁ፣ ኤደን ትባያለሽ። በቃ በዚህ ላይ ደግሞ ግድ የለም መዋደዳችን ይቅር፣ እንግባባለን። መዋደዳችንን ጊዜ ራሱ ጠብቆ ያመጣዋል። እባክሽ አየሽ፣ እኔ ብቸኛ ነኝ፣ ውሃ ጣጭ ያስፈልገኛል። እባክሽ እንጋባ። በል ቶሎ በል ቀይርና እንውጣ። ወዴት? ትናንት ራት ውጪ ነው ምን በላል ተባባልን? ኤደን ዛሬ ስራ በዝቶ ድክ ብሎኛል። እባክሽ ሌላ ጊዜ እናደርገው። እሺ እባክሽ። ምንድነው? እንግዳ ይፈልግሻል? እንዴት አገኘሽው ታዲያ? ቤተ መንግስት አይደለም? እስቲ ሙች በይ። ሙች እድይ እንዴ ቤትሽን ለማየት ስጓጓ ዛሬ ቆርጬ
እንደው ከሚወራለት በላይ አይደለም እንዴ? አይደለ? መቼም እንደነገሩ ሳይደግስ አይጣላም ማለት ይሄ ካወቀችበት ወቀበት እንጂ ከዚህ በላይ ምን ሊመጣልሽ ነው? አንድ ያውቃል እንግዲህ እሱም ማስተካክሎ ሰጠኩ። እንግዲህ መቀበያውን የሚያሳምርላት በእኛ እንግዲህ እሱማ ጠንቀቅ ጠበቅ አወቀን እኮ ጩልሌዎች እንዳይመጡሽ እየጠጣች እንደ ወዴት ትሄጂ? ነይ ከቤቷ የመጣችው እኮ አንቺ ልትጠይቅ ነው። ኧረ ምን ማጫወትሽ ማናግርሻለሁ። ሂዲ። ትዳር እንዴት ነው? ገና እየተለማመደች ነው። በቃሽ አቤታችሁ በቆሎ እንደው ሂዲ። እንደው እኮ ሲፈጥርሽ እድለኛ ነሽ እኮ አየሽ። ሂዲ ይሄንን ይመስል ተረሳ አተኛኘት እኮ የሞት ያክል ነበር ማያን በል ከመጡ በረክ ፈትላቸው ቁርስ አስይዣለሁ። ኧረ ወደ አዲስ አበባ እየሄድን እንብላ እባክህ። ኦኬ የቁርሱን የምትከፍል ከሆነ ኦኬ። ኧረ ችግር የለም። ሄሎ እንደምን አደርሽ የኔ ቆንጆ? አይ ያፌት እንዴት ነህ? እንደው ዛሬ ጊዜ ካለሽ ምሳ ብጋብዝሽ ብዬ ነው። ባለትዳር መሆንሽ እንደተጠበቀ ማለት ነው። ሁለተኛ እንደዚህ እንዳትለኝ። ኧረ አልልሽም። ምን ቆርጦኝ? እሺ ኤዲዬ እንዴት ነሽ? ምን ነው ቆየሽ? አለ What surprised me, though, was just how little the North Koreans know about the man who may be their next leader. From our correspondent now back in Beijing. Commonwealth Games in Delhi is nearing its end. Competitors then arrive. ታውቁ ይመስለኛል ወይዘሮ ገነት። እኔም ይመስለኛል ወይዘሮ ገነት። አመሰግናለሁ። እንግዲህ መገናኘቱ ልመድብ ነው እንጂ መገናኘቱ ማነው? ከትነው ግን እስካሁን ድረስ አልነቃሁም እንዳትለኝ። እባክህ ደከመኝ እኮ። ነቃ ነቃ በል ወዳጄ። አዲስ አበባ እንኳን ተኝተህ እየተንቀሳቀስክን ብዙ ነገር ያመልጣል። የት ነህ? እኔ እንኳን ሆቴል ነኝ። እንጀራ እናትህን ሳያት እንዴት የሚያስጠላ ቃል ነው የምትጠቀመው? በእናትህ ቃሉን እኔ አልፈጠርኩትም። እውነቴን እኮ ነው። እንጀራ እናትህ። ኧረ ተው እባክህ፣ በቃ ተባልኩ። የአባቴ ሚስት ናት አላልክም? እሺ የት ነው ያያት የአባቴን ሚስት? ከአንድ ጎረምሳ ጋር ሳያት መጀመሪያው ጎረምሳው አንተ መስለህን ነበር። ከዛ ደግሞ ሌላ ጎረምሳ ነው። ምን ታደርጋለች? ታልጠየቅኳቸው ማን ወንድሟም ሊሆን ይችላል። እሺ ቆይ አባባ ቀጥሮኛል፣ እሱ ጋር ደርሼ እመጣለሁ። ሶሪ
መርዶ ሆነብህ ከሆነም በጣም አዝናለሁ። ኦኬ ባይ ባይ ሲዩ ቶሎ ይመለሳል አይመስለኝም። ባንክ ስለሄደ ቶሎ ይመለስ አይመስለኝም። መቼም አላስችል ብሎ ነው ስትመር የመጣሁ ማን እንደዛ ነው። አባባም ቢሆን ትዳር ብሎ የመሰረተው ከማይሆን ሰው ጋር ሲሆን ደስ አይለኝም። ዘመኑን ታውቀዋለህ። አባትህም ያንተን ታናሽ አግብተው ጥበቃው ራሱ ጣጣን የሆነባቸው ማን ቀበጥባጣ ሴት ከመጠበቅ እኮ ግሪን ካርድ መጠበቅ ይቀላል። አሁን የት ነው ያለችው? እዚሁ ነበሩ። አሁን ግን ሳትሄድ የቀረች አይመስለኝም። We were given a very rare opportunity to go. ኖር አባባ ባዶ ቤት ብቻ አንጥረን ሄደንም ትምህርት ቤት እኔም ስራ ሄደን ባዶ ቤት ብቻ አንተው ማለት ቤተሰቦቿ ሁሉ እዚሁ ናቸው እንዴ? የማሄደን እናቷ ምን ዘመድ አላት ብለህ ነው? እህት የላት፣ ወንድም የላት። ኤደን መጣሽ? ስለ አንቺ ስናወራ ደረሽ። ስለ እኔ ነው? እኔ መስሪያ ቤት ሄጄ ኤደንም ትምህርት ቤት ሄዳ ባዶ ቤት ብቻ አንተው ነህ እያልኩት ነበር። ባዶ ቤት ጥለን ሄደን አይደለ? አይ ምንም አይደለም። ቁጭ በል ነው። እሺ እሺ ሄሎ። እሺ አቤት። በዚህ ሰዓት ትደውያለሽ ብዬ ፍጹም አልጠበቅኩም። እንዴት ነሽ? ምን እየሰራ ነው? አንዳንድ ሂሳቦችን እየሰራው ነው። አንቺስ? አልሰማኝም እንዴ? እኔም ሂሳብ ላይ ነኝ አልኩህ እኮ። የምን ሂሳብ? የኑሮ ሂሳብ። አየህ ያፌት፣ እንቅልፍ እምቢ አለኝ እባክህ። ቀን ቢሆንም እኔ መሰለ ቡና ጋብዝሽ ነበር። ታዲያ ምሽት ብቻ የሚፈላ ቡና ማለቴ ሳይሆን ያው በዚህ ሰዓት አትገኝም ብዬ ነው። ምን ያህል እንደምወድሽ ግን ታውቂያለሽ? በደንብ አውቃለሁ። የኔንስ ማን ያውቅልኛል? ምን ማድረግ ይቻላል? አንዳንድ ጊዜ ህይወቴን ሳስበው ግርም ይለኛል። እንዴት? በጭራሽ መለያየት አልነበረብንም፣ ግን ሆነ። ማን ያውቃል? አንድ ቀን እንግዲህ። እሺ እሺ፣ ደህና እደር። እወድሻለሁ ኤዲ።
እየሰማሽኝ ነው? በጣም ወድሻለሁ። እኔም ወድሃለሁ ያፌት። Yes. ቀደም ነገር ነበር እኮ አዲስ አበባ ስትለምዳት እንቅልፍ ታጠፋለች። ላኪን አዲስ አበባ አይደለችም እንቅልፍ ነው። ዋት እና ታዲያ ማለች? ይልከዝሽ አንድ ነገር ትሰራልኛለህ። ኦኬ በገንዘብ ነው በነፃ? ባካት ቀልድ። እሺ ምንድን ነው? የማይታመን ነው። ለምንድን ነው የማይታመነው? ማን ባይሆን ይገርመኝ ነበር። እንዴት? ሎክስ ዘ ዲፈረንስ ተመልከት ለውጣቸውን። እዚህ ጋር መቆም አለበት። ቆይ ግን አሁን ምን አየሁት? ከዚህ በላይ ምን ትፈልጋለህ? ዲስ ኢዝ ኖርማል። ኖርማል ነገር ሊሆን ይችላል። ምንድነው ደግሞ ራቆታቸውን አላየሃቸው? ከዛ በፊት ግን አባባ ማወቅ አለበት። ተጠንቀቅ። አይ በጅሮድ አባት ላገባት እንዴት ተንጨረጨርክ? አንተ አግብታት ቢሆን ኖሮ ምን ሊፈጠር ነበር? እሺ ሱቃቸው የት ነው? ኖር ብለናል። ቦርሳሽ ወድቆ ነበር። ኧረ ምን ተዘርፌ እንዳይሆን። አይ አንድ ፎቶ ብቻ። ከየት አመጣ? እንጂ ግን እስከ ዛሬ አባትሽ ለምን አላሳይሽኝ? ምን አጠፋው? አባትሽ አልከኝ። ታዲያ ማን ልበል? እኔ የምለው ይጠፋኛል። ማለት አጎትሽ ናቸው እንዴ? ባሌ ነው። አንቺ ባል እሳቸው? አዎ ባሌ ነው። ከወደድሻቸውና ከተግባባችሁ ምንም ማለት ነው። መግባባት እስኪ ይሁን። ቢሮ ናቸው። ቆንጆ እኮ ነሽ። የእውነቴን ነው። የእውነት ቆንጆ ነሽ። ቤት ያደርሰኝ። ሁሉንም ነገር ረጋት ብለህ ተመልከት። ማን ይሄ ሊያናድህ የሚገባ ነገር አይደለም። ቤት ያደርሰኝ። ቆይ ተረጋጋ። ይኸውልህ ተረጋጋና አብረን እንሄዳለን። ሄሎ ስለኝ ማናደራቸው ምን ይምጣላቸው? ቁርስ ይታዘዛ። ምን ይሆንልህ? ለኔ ቢራ ጀመርክ። ሰው ዓለምን አይተው ገላልጦ ሲጨርስ አንተ አይነን ገለጥክና አበድክ። ማን ይሄ እኮ ያለና የነበረ የሚኖር ነው እና ዝም ብለን እንመልከት። የነበረው እንዳልነበረ ሲሆን ያለ የነበረ ያልን ዝም ብለን እንመልከት። ወዳጄ ለኔ ቢራ እስቲ። እሺ ኦምሌት
ለምን ይሄን ቪዲዮ ቤት እንደከፈትኩ ታውቂያለሽ? ያንቺ ትዝታ ውስጥ ስላለ ጊዜ አብረሽኝ እንዳለሽ እንዲሰማ አምስት ዓመት ስለፋ ነው ያሳለፍኩት። አንቺን በልቤ ውስጥ አድርጌ ያልሰራሁት ስራ የለም። እንግዲህ ከልቤ ወድሻለሁ። ይገባኛል፣ ግን አልፏል። ህይወቴ የተለወጠ መሰለኝ ገባሁበት። ምን ማድረግ እችላለሁ? አግብቻለሁ። ድግምት ይሏል ይሄ ነው። አሁን የኔ መስራት መኖርስ ምን ዋጋ አለው? ያፌት እንደዚህማ አትበል። ጠንካራ መሆን አለብን። መጠንከር አንተ በጣም እድለኛ ነህ። ብዙ ፈላጊዎች አሉ። እኔ ግን ታስሬያለሁ። ሄደኔ መጣሽ? ሄኖክም አልመጣም ወይ? ጓደኞቹ ጋር ሆነ ይሆናል። ታዲያ ስልክም አይደወልም? ሄኖክ አንተ ነህ? አዎ። ምን ነው በደህና? ማንን እናንተ ግን ደጋት ምን ስንሆን አየህ? አይታየም። አንድ ላይ ሆናችሁ ተለያይታችሁ። ምን ለማለት ነው? አንተ ወንበር ላይ ተቀምጠ ራት እየበላ እሳቸው ባለቤት ደግሞ ራቅ ያለ ሶፋ ላይ ተቀምጠው ነገር እየበሉ አይታየም? የምን ነገር ነው የምበላው? ለነገሩ ነው እንጂ ቀንም ማታም ቤትም ውጭም እንደተለያያችሁ። በቃ በቃ እሺ፣ ሂድ ግባና ተኛ። ትንሽ ሞቅ ያለ ትመስላለህ ሄኖክ። ሂድ ግባ ማለት ዋናው ይቅርባችሁ። እናንተ በእድሜም በምንም በአስተሳሰብም በምንም አልተግባባችሁ። ሄኖክ ተለያዩ። ምንም አይሰራላችሁ። እውነቴን ነው። በቃ በቃ ሄኖክ በቃ ይቅርባችሁ ብያለሁ። በቃ ይቅርባችሁ። ሂድ ተኛ አልኩህ። በቃ አልተኛ። ለምን እስቲ እውነቱን እንነጋገር። አንተ ዛሬ የት ነበርክ? አንቺስ የት ነበርሽ? ቢሮ ነበርኩ። ቢሮ የት ነበርክ ልትለኝ ነው ደግሞ? ሶስ ትምህርት ቤት ሁለታችሁ ነበርን ያላችሁበት ቦታ አልነበራችሁ? በላ ንገረና፣ እስቲ አንተ ንገረን፣ የት ነበር? ንገረን ካላችሁማ እነግራችኋለሁ። መካካድ የለም፣ ማስረጃ። አንተ ዛሬ ከአንዲት ሴት ጋር ነበርክ፣ አንቺም ከአንድ ጎረምሳ ጋር ነበርሽ። ታዲያ ምን ይበጃል? አካላችሁ እዚህ ልባችሁ ወዲህ። ታዲያ ምን ይበጃል? እውነቱን ንገራባ። ማንም ሳይሰማ ተፋቱ። እውነቴን ነው። ይቅርባችሁ። ጥያቄ ያላችሁ በሰማይ ሰሞን ቢቀርብህ ነው የሚሻለው። አንቺ የት ነበር? አንተው ንገረኝ እንጂ ከማን ጋር ነበርክ? ከሴት ጋር ነበርክ ብሎ ያለው እኮ የገዛ ልጅህ ነው አይደለም እንዴ? እሱማ አንቺንም ከጎረምሳ ጋር ነበርሽ ብሎሻል። እና የት ነበር? እሱ አይመለከትህም። ተናገሪ እንጂ።
ነበር? የት ነበር? ከሰው ጋር ከማሰብ ከጓደኛዬ ጋር በቃ ጓደኛ። እንዴት ነው የምትናገሪው? አንተ 24 ሰዓት ስለ ስራና ስለ እንቅልፍ ብቻ ነው የምታስበው። አየሽ አንድ ሰው እኮ ለመኖር መስራት አለበት፣ ከሰራ ደግሞ ማረፍ አለበት። እና ምን ጎደለሽ? አዎ ምን ጎደለብሽ? አዎ ገንዘብ የሚያመጣውን ነገር ሁሉ አሟላልኝ። በቃ ስማ፣ እኔ እኮ እንደ ሰው መዝናናት ፈልጋለሁ፣ ህይወትን ማጣጣም ፈልጋለሁ እኮ። ለዚህ ነው እንዳሻሽ ገንዘብ እንድትጫወችበት ፈቀድኩልሽ። እና ምን ጎደለሽ? እኔ ህይወት ምለውና አንተ ደስታ የምትለው በፍጹም አይባቡም። እስቲ አንቺ ደግሞ ደስታ ህይወት የምትሆን ልስማ፣ ንገሪኛ። አልተጣጣምንም፣ ወደፊትም የምንጣጣም አይመስለኝም። እና ልፋቴ ገንዘቤን ማውጣቴ መጨረሻ ውጤቱ ይሄው ሆነ ማለት ነው። እንደውም ይበቃል። ከዚህ በኋላ መፋታት ነው ያለብን። መለያየት ነው ውሳኔሽ? ይሄው ነው? ጥሩ ነው። ይሄ ከሆነ ጥሩ ነው። ለነገሩ ለባህሉ ለደንቡማ በጠዋት ሚስት ተነስታ ቁርስ አብልታ ባሏን ስትሸኘው ነው። አንቺ ባሰኘሽ ሰዓት ትመጫለሽ፣ እንዳሰኘሽ ትነሻለሽ። እና እኔ ደግሞ ምንም አልናገር። ጥሩ ነው ውሳኔሽ። ይሄ ከሆነ ጥሩ ነው። ጥሩ መለያየት ነው ካልሽ ጥሩ፣ እንፋታለን፣ እንለያያለን። ሄኖኬ ያልሆንኩትን ንገረኝ እንጂ የሆንኩትንማ በሙሉ ታውቀዋለህ። ምን ሆነ አባባ? ማታ ትንሽ ሞቅ ብሎኝ ነበር። ረበሽኩ እንዴ? ዝርክርካችንን አወጣሁ እንጂ ነገርኩ እንዴ አባባ? አዎ ልክ ነግረኸኛል። የቀረ ካለ ደግሞ ንገረኝ፣ እሰማለሁ። አሁን ይቅርታ አባባ፣ አየር መንገድ ስደውል ዛሬ በረራ እንዳለና መሄድ እንደምችል ነበር። ፍየል ወዲያ ከዝምዝም ወዲያ ነው። ምንድን ነው የምታወራው? ማታ ነገርክኝ አላልከኝም እንዴ? ዛሬ ነው የምወራው። አዎ ልኬን አልኩህ እኮ። የጀመርከውን ሳትጨርስ ሄኖኬ። ምንድን ነው የነገርኩህ አባባ? ልኬን አልኩህ እኮ። እንዴ አየህ፣ ከሌላ ሴት ጋር እንደምማገጥ ወይ እንደምቀብጥ እንደምሰርቅ እንደምባልግ ደግ አደረግ። እንኳን አየህ፣ ለካ ዘዴያቸው እኔ ለፍቼ ባፈራሁት ገንዘብ ለመክበር ነበር። አይደረግም ሄኖኬ። አንተም ሳታውቀው አየህ፣ አይናችንን ገልጠዋል። እኔ ተገልጧል፣ የእሷም ወለል ብሎላታል። እና ሄኖኬ አይደረግም። አየህ፣ ብር ብላ እንደገባች ብን ብላ ትወጣለች። እና አንተም ሳታውቀው ለሁለታችንም መፍትሄ ይሆናል። እንኳን ነገርከኝ፣ ደግ አደረግ። እሰይ አባባ ሄዲ ልንፈታ ወስነናል። ነገ ዛሬ ሳንል እንድንጋባ ፈልጋለሁ። ቆይ እንጂ መጀመሪያማ ፊርማ መቀደድና ህጋዊ ፍቺ መኖር አለበት። እኛ እኮ ወጣቶች ነን፣ ሰርተን ለፍተን በላባችን እናገኛለን። ግዴለሽ መዲዬ፣ እመኝ፣ ግዴለሽ። ትንሽ ቆይተህ ብትሄድ ምን አለበት አባባ? እንዴ ምን አለ አንዲት ሳምንት። እኔ አባት አይደለሁ እንዴ? አልናፍቅህም አባዬ? እና ምን አሏችሁ? እስከ 3 ወር ባለ ጊዜ ውስጥ መቀመጥ ትችላለህ። በቃ ምን አለ አንድ ሳምንት ቆይተህ ትሄዳለህ። ቢያንስ መስተካከል ያለበት ነገር ይስተካከል እንጂ ማን እንዴ ይደረጋል እንዴ? በቃ በሉ እንሂድ፣ ወደ ቤት እንመለስ። ያዝ ቃል እንመለስ። ምንም ችግር የለም። ዛሬ ባርክ። ኤዱ ምን ነው እናቴ? ምን ነው ኤድዬ? እንዲህ እኮ አይደለም። ይኸውልሽ ድሮ መቼም አይደለም እኮ እናቴ። በቃኝ ማይ፣ ከእንግዲህ በቅቶኛል። እንፈልገው ይኸውልሽ፣ ይኸው ስሚኝማ፣ ወይኔ አባት ተደፈርኩ አይደለም ፋዘር። እንግዲህ በሰላማዊ መንገድ መፈጸም ነው የሚሻል። ምን ማድረግ ይቻላል? መኪናውን ብቻ ነው የምሰጣት። በቃ ስንት ዓመት የለፋውበትን ሀብቴን
አሁን እዚህ አይደለም መጨነቅ ያለበት ለጤና ሄኖኬ ጤና ንብረቴ ገንዘቤ ሀብቴ ከተወሰደ በኋላ ጤና ምን ዋጋ አለው? እሺ እውነትህን ነው ቅድሚያ የሚሰጠው ጤናዬ ነው ልክ ነው በቃ መኪናውን ብቻ አንድ ነገር አላቀምሳት በቃ መኪና ብቻ አንሹ እንጂ ስልኩን ምንድነው ነገሩ? አንሹ ኦይ ማነው? ማን ነው? ወይዘሮ አሰለፈች እንደምን አደሩ? አለች እዚህ ነች። የት አለች? ግባ። ምን ፈለግ? አንቺ እንደሱ አይባልም። እባክህ አረፍ በል። በእግዚአብሔር አረፍ በል። ተነጋግሮ ተግባብቶ ተቻችሎ ነው ኑሮ። እኔ ምንም የምችለው ነገር የለኝም። በቅቶኛል። አዎ ከእንግዲህ ወደ ኋላ አልልም። አንተም ከነሀብት የሚሆንህን እኔም ከነድነት የሚመጥነኝ። እኔማ መስሎኝ ነበር ባንቺ ውበት ወጣትነትን የማገኝ ከአንቺ ወጣትነት ጥንካሬን የማገኝ ደስታን የምፈጥር መስሎኝ ነበር። በመካከላችን መግባባትና መተሳሰብ ይመጣል ብዬ ነበር። ምንድነው እንዲህ ያለ ንግግር? ቆይ ልጅ አባት እዲዬ እማዬ እኔ እንዳንቺ ጅል መሆን አልፈልግም። በቅቶኛል። እውነቴን ነው በቅቶኛል። በእድሜ የምንለያየውን ያህል በስሜትም በአስተሳሰብም በፍላጎትም በራእይም ጭምር እንለያያለን። ለመግባባት እንሞክራለን እንጂ አንስማማ። አዩ እርሶ ዘለው ጨርሰዋል። እኔ ደግሞ ገና አልጀመርኩት። ስለዚህ ኩያችንን መፈለግ ነው የሚሻለው። እና ማስተማሪ መንከባከቢ ሁሉ ለዚህ ነው። እኔ አልሆኖትም ይቅርቦት። ደግሞ ምኖትንም አልፈልግም። እንደሱ ነው። ጥሩ ነው። አየሽ ብቻ ጋብቻ መስርተን ለጥቂት ጊዜም ቢሆን አብረን ቆይተናልና እኔም ላንቺ ያልኩትን ምንም ነገር አልነካብሽም እና ያውልሽ መኪናውን ትጨልሻለሁ። አቶ አባተ ልጅ አባተ እንዴ በመኪና ብቻ ልትሸኛት? አይ ወይዘሮ አሰለፈች እንዴት ነው የምትለው እንደዚህ? አይ ወይዘሮ አሰለፈች እና በመኪና ብቻ ልትለቃት? ይኸው እሳት የላሰ ጠበቃ ገዝቼ ነው የምገትር። ለምለቅ እንዳይመስል። ወይዘሮ አሰለፈች ደህና ዋሉ። ወይ አባት መጣ ምን ነው ትራፊክ ከቦሌ እዚህ ከመምጣት ከቦሌ በዛው ወደ ናዝሬት ነው ይብቀር። እውነትህን ነው። እሺ እስከዛው ምን ይምጣልህ? ግባ እራት እኮ ቀዘቀዘ። አንቺ ያለሽ ልጆች ቶሎ በሉ። እራት ቀዘቀዘ እኮ። ቶሎ በሉ ልጆች። ተመስገን ጌታዬ። ምን ይከፈልሃል? ተመስገን። አንተ ታውቃለህ ጌታዬ። ተመስገን። Now maybe I dream too much, but when I think of you I long to feel your touch, to whisper in your ear
all this time. Words only you would hear if only you were mine. I wish I could go back to the very first day I saw you. Should have made my move when you looked in my eyes. 'Cause by now I know that you feel the way that I do. And I'd whisper these words as you'd lie here at my side. I love you. Please say you love me too. These 3 words, they could change our lives forever. And I promise you that we will always be together till the end of time. So today I finally find the courage deep inside just to walk right up through your door. But my body can't move when I finally get to it, just like 1,000 times before.